አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋለህ? በምን ምክንያት ኢትዮጵያ? ከዚህ በፊት እርሱ ሲናገሩ አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለኝ። አዳም ኦሮሞ ነው፣ ሔዋን አማራ ናት። በምን አይደሉም? እስራኤላዊ አይደሉም። እስራኤላዊ አይደሉም? አይደሉም። በምን መረጃ ነው እርሱ? እስራኤል የምትባለው ሀገር አመትም አልሞላም። ግን አውቀዋል። ሔዋን ማለት እኮ ለአዳም ከባቡ ጋር አውርታ አፕሉን የሰጠችው ፍሬውን የሰጠችው አትብሉ ከተባሉት ፍሬ አምጥታ ለአዳም የሰጠችው እኮ ነች ሔዋን። ሔዋን ማለት ከአዳም ጎን አጥንት ውስጥ ከግራ ጎን ነው። ጎኑ ራሱ ቀኝ አይደለም፣ ከግራ ጎን ነው የተፈጠረው። ከዛን አሳሳተኝ፣ ሰይጣን አሳሳተኝ አለች እሷ አይደል? እሱ ደግሞ ማን አሳሳተኝ አለ? ሔዋን አሳሳተኝ። አንተ የሰጠኝ ረዳት ናት ያልካት እሷ ነች ብሎ በዛ የተነሳ አሁን እህቶቻችን የሴቶች እንቅርት ወጥ ነው። የእኛ ግን አለ እንቅርት አይለክልኝ። በቃ ይሄ እንቅርት እኛ አልዋጥ ነው። ምልክቱ በዛ ምክንያት ነው። ይሄ አልዋጥ ነው። እኛ እየበላን እሱ ቅድም አይነ ሳይኖረኝ አይን ሳይኖረው አዳም አይንም ሳይኖረው ምንም ሳይለየው በቃል ብቻ ስለነበረ የምኖረው አይንም ሳይኖረው ራሱን ሳየው ምን ሳይል የተናገረውን ቃል እሷ የሰጠችውን በለስ እያኘከ አልዋጠም። ልውጥ ሲል አስታወሰ፣ መለሰ፣ ወጣ፣ መልሶ አወጣ። እዚህ ጋር ሲያወጣ በቃ እዚህ ጋር አሁን አበጣችበት። ወንድነት እዚህ ጋር እንቅርት ሆነ ቀረ። እዚህ አሁን ያለችበት እሱ ምልክቱ እሱ ነው ወንድነት። የሴቶች ግን ውጣውታል። የሴቶች ውጣለች። እሷ መጀመሪያ በልታ ነው ያበላችው። ስለዚህ ወጥ ነው። በፍጹም በህይወቴ እኔ ተሳድቤ አላውቅም። ከዚህ በላይ ምን ይሳደቡ እርሶ? በፍጹም ይሄ ስድብ አይደለም። ታዲያ ምንድን ነው አሁን? ስድብ ተሳድባል የምትሉት ይሄን ስድብ አንተ አሁን ባለጌ ስትባልግ ካየው ባለጌ ካልኩክ ውርጋጥ ዝም ብለህ ትወረጋገጣለህ። ሰው ላይ ሰውነት አትንካ። በሳም መቅጠል ነው ቂጥህን የሚገርፍ። እምቢ ካልክ የምትታገለኝ ከሆነ በሽመል ነው የምከተክትህ። እረፍ። ወስላታ ወሽካታ። ውጭ ሀገር መምጣት ያለባቸው የሰው አይነቶች፣ አንደኛ ለሰው ሼም የሌለው ሰው ምን ይለኛል ምናምን፣ ሁለተኛ ለራሱም ለሰውም የማይጨነቅ፣ ሶስተኛ ለሰው ጭራሹኑ የማያስብ ጭራሹኑ በቃ፣ አራተኛ ደንቆሮ መሆን አለበት፣ ሲጠሩት ማይሰማ ማለት ነው። ካልሆነ ውጭ ሀገር መጣ አትለወጥም ለማለት ነው።